የማልፈልግበት ስሜት ውስጥ አትክተችኝ። እኔ የማልፈልገው ስሜት ውስጥ አትክተችኝ። ግን የትኛዋ ሴት ናት በዚህ ልክ የምትታገሰው? ማለት ቆም ብላችሁ አስቡት። የበፊቱን ከድሮ ጀምራለሁ በተደጋጋሚ አስቡት። ከምር አስቡት። ማነው የሚታገሰው እንደዚህ? እኔ የትኛዋ ሴት ናት እንደዚህ የምታረገው? የትኛዋ ሴት? አቤል ተመልከት፣ ከድሮ ጀምሮ ያሉትን ነገሮች አንተ ኢቭን አጠገባችን ስለሆን እዚህ ጓደኛችን ስለሆን አብረን እንወጣለን፣ አብረን እንገባለን። ኤቭሪ ሞመንቶች የሚፈጠሩትን ነገሮች በሙሉ ታያለህ አይደል? እስከ ዛሬ ድረስ የተፈጠሩትን ነገር እይ፣ ያሳለፍኩትን ነገር እይ። ማነው እንደዚህ ታግሶ የሚያሳልፈው? እንዴ አልገባኝም። ለእኔ ነገሮችን ተነጋግረን መግባባት ነው የሚቀድመው ወይስ የሚመጡትን ዜሮች በሙሉ እሹሩሩ እያለ እነሱን መሸኘት ነው የሚበልጠው? ከኔ ጋር የሚያወራው ወሬ ሌላ ነው፣ እዛ ሲሄድ የሚያወራው ወሬ ሌላ ነው፣ እናንተ ፊት የሚያወራው ወሬ ሌላ ነው፣ ሚዲያ ላይ የሚያወራው ወሬ ሌላ ነው። በቃ ያስጠላል። ለእኔ ሰለቸኛል። አንቺም ከዚህ በላይ መመልከት ትችላለህ። እየተፈጠሩ ያሉትን ነገሮች ከድሮ ጀምሮ መመልከት ትችላለህ። አንተ ላይፍ ውስጥ ነበርን የሚሉትን ሰዎች ራሱ ከኔ ጋር ህይወት ከጀመረ በኋላ እኔን አይደለም የሚያዳምጠው። እኔ ስለሱ እንደዚህ ነው ብዬ ማውራት አልፈልግም። እንደዚህ ሚዲያ ላይ ግን አልገባኝም ነው ወይስ እኔ ስለወደድኩት ስላፈቀርኩት ስለታመንኩለት፣ ሲቀጥል ደግሞ እኔ ማለት የመጣውን ሰው በሙሉ በስነስርዓት ከህይወቴ እንዲወጣ ስላደረጉኝ፣ ኢግኖር ስላደረጉኝ፣ እሱ የሚመጡትን ሴቶች እያባበለ ምናምን የኔን ልብ አይቶ ነው እንደዚህ የሚሆነው? ችግር የለውም። ማንም መቁረጥና መጨከን ግን አያቅተውም። እኔም ስቆርጥና ስጨክን ግን ከሱ ብሳለሁ። ነገሮች እኔ አትሂጂ አልልሽም። ብዙ ጊዜ አትሂጂ ምናምን ብዬሽ ብዙ ነገር ተፈጥሯል። ግን ደግሞ ምን ብዬ እንደማወራም አላውቅም። ማለት ግራ ገብቶኛል። ምንም እየተፈጠረ እንደሆነም እኔ ራሴ ግራ ገብቶኛል። ከጣል በላይ ሆነብኝ። ግን ሄደሽ ቤተሰቦች ጋር በአሪፍ ጊዜ እንድታሳልፍ የሚፈልገው ማለት ራስሽን ሌላ ነገር ውስጥ እንዳታስገቢ። እኔ በደንብ ነው የምረጋጋው። ስለማውቀው ነው ልሂድ እምልህ። ያለሽበትን ነገር አውቃለሁ። በጣም መጥፎ ነገር ውስጥ ደግሞ